በነገረ ድነት በአምላክ ሰው መሆን እናፍራለን? በሌላ እምነት ያሉ አንዳንድ ወገኖቻችን እንዴት አምላክ ሰው ሆነ ትላላችሁ? እኛ እናፍርበትም። አምላክ ሰው ሆነ ብለን ስንል ደስ ብሎን ነው፣ አናፍርበትም። በነገራችሁ ላይ ብዙ ጊዜ ይጨንቃችኋል። እግዚአብሔር ነው ካላችሁ ተገረፈ፣ ተራበ፣ ተጠማ፣ አናፍርበትም። ለእኛ ድነት የተደረገ ነው። በእርሱ ያመነ ሁሉ ጌታችን ምን አለ በወንጌል? ዘይአምን በወልድ ቦ ሕይወት ዘለዓለም። በወልድ እግዚአብሔር ያመነ ምን አለው? የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ በጌታችን ኢየሱስ ክርስቶስ ያመነ በምድርም በሰማይም አያፍርም። ደግሞ ላለማፈር እኮ መገለጫ አለዋል። ለምሳሌ ጌታችን ኢየሱስ ክርስቶስ ስሙን ስንጠራ የማያሳፍረን በረቂቅ ነገር ብቻ አይደለም፣ የሚታይ ተአምራት ያደርግልናል። በስሙ ስሙን ጠርተን ድንቅ ይደረጋል አይደል? በምድር አያሳፍርም፣ በሰማይማ የባለቤቱ ክብር የሚገለጥበት በፍርድ ቀንማ አናፍርም።